ሰላም እንዴት ናችሁ? ይህ የጂኦግራፊ ቱቶሪያል ለሰን ነው። በዛሬው ክፍለ ጊዜ የቪዲዮ ትምህርት የማቀርብላችሁ የ11ኛ ክፍል ዩኒት 4 ሪቪዥን ነው። ግሬድ 11 ዩኒት 4 ኢትስ አባውት ፖፕሌሽን፣ ስለ ፖፕሌሽን ነው። ርዕሱን እናንሳና በውስጡ የያዛቸውን ሜን ፖይንትስ ካነሳን በኋላ ፖፕሌሽንን በተመለከተ የምናነሳቸውን ነጥቦች ሌሎች የግሬድ ሌቭሎች ላይ ግሬድ 9፣ ግሬድ 10 እንዲሁም ግሬድ 12 ላይ የሚመሳሰሉ ርዕሰ ሀሳቦችን አብረን ጨምረን ሪቫይዝ እናደርጋለን ማለት ነው። አይ ቲንክ እንዲህ ያለው የሪቪዥን ለሰን በጣም አስፈላጊ እና ለእናንተ ጠቃሚ ነው ብዬ አስባለሁ። ሶ ግሬድ 11 ዩኒት 4 ምንድን ነው የሚለው? ግሎባል ፖፕሌሽን ዳይናሚክስ ኤንድ ቻሌንጅስ። ግሎባል ፖፕሌሽን ዳይናሚክስ ኤንድ ቻሌንጅስ የሚል ሲሆን እንደምታስታውሱት ይሄ ምዕራፍ 4 ዋና ዋና ርዕሰ ሀሳቦች አሉት፣ ወይም ደግሞ 4 ሜይን ለሰን ቶፒኮች አሉት። ስለዚህ ዋና ዋናዎቹን ስናነሳ ሜይን ለሰን ቶፒክስ ኦፍ ዘ ዩኒት በዚህ ምዕራፍ በ11ኛ ክፍል ዩኒት 4 የተማራችኋቸው ዋና ዋና ርዕሰ ሀሳቦች 4 ናቸው። አራቱ ነው ያው በውስጣቸው ሳብ ዩኒት ወይም ደግሞ ምንድነው ሳብ ቶፒክ አላቸው። ስንደርስ የእያንዳንዳቸውን እናነሳለን። የመጀመሪያው ርዕሰ ሀሳብ ምንድን ነው? ዘ ግሮዝ ኦፍ ወርልድ ፖፕሌሽን የሚል ነው። ዘ ግሮዝ ኦፍ ወርልድ ፖፕሌሽን በየዓመቱ ከዚህ ርዕሰ ሀሳብ በተለይ ከዚህ ከመጀመሪያው ርዕሰ ሀሳብ አንድ ጥያቄ አይቀርም። እንግዲህ ይሄ ግሮዝ ኦፍ ወርልድ ፖፕሌሽን ሲንስ 1800 ወይም ደግሞ ከ1800 ጀምሮ በተለይ ፖፕሌሽን ግሮዝ ቨርሰስ ሶሾ ኢኮኖሚክ ዲቨሎፕመንት፣ ኢንዱስትሪላይዜሽን፣ አርባናይዜሽን እሱ ጋር በተገናኘ 5 ስቴጆችን አስቀምጦ የስነ ህዝብ እድገት እንዴት እየሆነ እንደሚሄድ ዊዝ ሶሾ ኢኮኖሚክ ዲቨሎፕመንት የሚያሳይ ርዕሰ ሀሳብ ነው። በየዓመቱ አንድ ጥያቄ አይቀርም። ስቴጆችን እንዴት በቀላሉ መለየት እንደምትችሉ በእያንዳንዱ ስቴጅ ከሶሾ ኢኮኖሚክ ዲቨሎፕመንት ጋር ያለውን የፖፕሌሽን ዳይናሚክስ ወይም የፖፕሌሽን ቼንጅ ዊዝ ሪስፔክት ቱ ኮምፖነንትስ ኦፍ ፖፕሌሽን ቼንጅ ያ ማለት ፈርቲሊቲ እና ሞርታሊቲ ጋር በተያያዘ እናነሳለን። ሁለተኛው ርዕሰ ሀሳብ በዚህ ምዕራፍ የተማራችሁት ፋክተርስ ሪስፖንሲብል ፎር አንኮንትሮልድ ፖፕሌሽን ግሮዝ ነው። እነዚህ ኮምፖነንትስ ኦፍ ፖፕሌሽን ቼንጅ የምንላቸው ኮምፖነንትስ ኦፍ ፖፕሌሽን ቼንጅ አክቹዋሊ እዚህ ጋር ስንመጣ ግሬድ 10ም ስለዚህ ነገር ተምራችኋል። ኮምፖነንትስ ኦፍ ፖፕሌሽን ቼንጅ ወይም ደግሞ ዲተርሚናንትስ ኦፍ ፖፕሌሽን ቼንጅ የምላቸው እነዚህ የአንድ ሀገር ህዝብ እንዲጨምር እንዲቀንስ የሚያደርጉ ምክንያቶች ናቸው። እነዚህም ፈርቲሊቲ ወይም በርስ፣ ሞርታሊቲ ወይም ዴዝ እና ሚግሬሽን እንደሆኑ 10ኛ ክፍልም ተምራችኋል። 11ኛ ክፍልም ይሄው ሀሳብ ተደግሞ አለ። በየዓመቱ ከዚህ ጥያቄ አይቀርም። ፖፕሌሽን ስታቲስቲክስ ይሰጥና ወይም ዳታ ይሰጥና ቢያንስ ከ5 ያላነሰ ጥያቄ በዛ ዳታ መነሻነት እንድሰሩ ሴሊሲ ላይ አይቀርም። ይህንንም በደንብ እንመለከተዋለን። ሶስተኛው የዚህ ምዕራፍ ሶስተኛው ሜይን ለሰን ቶፒክ ኢንተርናሽናል ማይግሬሽን የሚል ነው። ኢንተርናሽናል ማይግሬሽን በተመለከተ እንግዲህ ዓለም አቀፍ ፍልሰት በሁለት ይከፈላል በዋናነት ኢንተርኮንቲኔንታል እና ኢንትራኮንቲኔንታል። የሁለቱን መሰረታዊ ልዩነት ማወቅ አለባቸው። ብዙ ጊዜ በኤግዛምፕል መልኩ ይጠየቅና
ዊች ታይፕ ኦፍ ሚግሬሽን ኢዝ ኢት ይባላል። አሁን ለምሳሌ በአንድ ወቅት የመጣ የኤስኤልሲ ጥያቄ የማስታውሰው እንዲህ ይላል። አንድ የናይጄሪያ ምንድነው ፓሌንቶሎጂ አጥኚ ወይም ደግሞ የቅሪተ አካል አጥኚ ከናይጄሪያ ወደ ኢትዮጵያ ሙቭ ቢያደርግ ይሄ ምን አይነት ማይግሬሽን ነው የሚል ጥያቄ ነበር። አሁን ኢንትራኮንቲኔንታል ነው ኢንተርኮንቲኔንታል ነው የሚለውን የምንለየው የሁለቱን መሰረታዊ ልዩነት ስናቅ ነው። ስለዚህ በዚህ ኢንተርናሽናል ማይግሬሽን በሚለው ታይፕስ ኦፍ ኢንተርናሽናል ማይግሬሽን ኤንድ ኮመን ሜዠርስ ኦፍ ማይግሬሽን እነዚህ ኢሚግሬሽን ሬት፣ ሚግሬሽን ሬት እና ኔት ማይግሬሽን ሬት አይ ሲሆን ይሄ ኢሚግሬሽን ሬት፣ ኢ ሲሆን የአውት ሚግሬሽን ሬት እንዲሁም ደግሞ የሁለቱን ኔት ኢፌክት ኔት ማይግሬሽን ሬት እሱን እንዴት እንለካለን የሚለውን እንመለከታለን። አራተኛውና የመጨረሻው ፖፕሌሽን ፖሊሲ ነው። ፖፕሌሽን ፖሊሲስ ይሄ ግሬድ 12 ዩኒት 4 ላይም ተመራችሁታል። ስለዚህ የ11ኛ ክፍል ዩኒት 4 ፖፕሌሽን ፖሊሲን ከ12ኛ ክፍል ግሬድ 12 ዩኒት 4 ጋር አብረን እናየዋለን ማለት ነው። የተለየ ሀሳብ ካለ ኦፍኮርስ ፖፕሌሽን ፖሊሲ የትኛውም የግሬድ ሌቭል ላይ ካየን ፖፕሌሽን ፖሊሲ ምንድን ነው፣ ኦብጀክቲቭስ ኦፍ ፖፕሌሽን ፖሊሲ፣ ታይፕስ ኦፍ ፖፕሌሽን ፖሊሲ ኤንድ ዌይ ኦፍ ኢምፕሊሜንቴሽን ኦፍ ዘ ፖፕሌሽን ፖሊሲስ ነው የሚነሳው። ፖፕሌሽን ፖሊሲ ምን ማለት ነው? የፖፕሌሽን ፖሊሲ ግቦች ወይም ኦብጀክቲቮች ምንድን ናቸው? የፖፕሌሽን ፖሊሲ አይነቶች እና እነዚያን የፖፕሌሽን ፖሊሲ አይነቶችን ተግባራዊ ኢምፕሊመንት የምናደርግባቸው መንገዶች ወይም ደግሞ አፕሮቾች ምንድን ናቸው የሚል ነው። 12ኛ ክፍልም 11ኛ ክፍል ላይም ተመሳሳይ ርዕሰ ሀሳብ ነው። ስለዚህ አብረን እናየዋለን ማለት ነው። ስለዚህ የ11ኛ ክፍል ፖፕሌሽን ፖሊሲን ስንመለከት ግሬድ ቲዮሪ ዩኒት 4 ላይ ያለውን ስለ ፖፕሌሽን ፖሊሲ የሚያነሳውን ሀሳብ አብረን አየ ነው ማለት ነው። ስለዚህ በአራቱም የክፍል ደረጃ 9ኛ ክፍልም ስለ ፖፕሌሽን አለ። ኦፍኮርስ ከ10ኛ እና ከ11ኛ ክፍል ከ12ኛ ክፍል ትንሽ ለየት ያለ ሀሳቦች አሉ፣ እዛ ጋር እናነሳዋለን በተቻለ መጠን። 10ኛ ክፍልም 11ኛ ክፍልም 12ኛ ክፍል ያሉትን ተመሳሳይ ሀሳቦች በዚህ ዩኒት ፖፕሌሽንን በተመለከተ እንጨርሳለን ማለት ነው በዚህ ሪቪዥናችን። ይሄ ሪቪዥን የአንድ ቪዲዮ ለሰን አይሆንም፣ ተከታታይ ነው የሚሆነው። በዛሬው እንግዲህ ፓርት 1ን እንመለከታለን ማለት ነው። ሶ ግሮዝ ኦፍ ወርልድ ፖፕሌሽን የሚለውን ከማየታችን በፊት አንዳንድ አዝ ኢንትሮዳክሽን አንዳንድ ነጥቦችን እናንሳ። ግሬድ 9 ላይ ያለውንም አብሮ ለማንሳት ስለሚያስፈልግ ማለት ነው። ስለዚህ ኢንትሮዳክሽን በሚለው ሀሳብ የሚከተሉትን ነጥቦች ለማንሳት እወዳለሁ። አንደኛ ዋት ኢዝ ፖፕሌሽን፣ ምንድን ነው ፖፕሌሽን ማለት ራሱ ምን ማለት ነው የሚለውን እንመልከት። ዋት ኢዝ ፖፕሌሽን። ሁለተኛ ዋት አር ዘ ዲሲፕሊንስ ዛት ስተዲስ አባውት ፖፕሌሽን፣ ስለ ፖፕሌሽን የሚያጠኑ የትምህርት መስኮች የትኞቹ ናቸው? ዋት አር ዘ ዲሲፕሊንስ ዛት ስተዲ አባውት ፖፕሌሽን፣ ስለ ስነ ህዝብ የሚያጠኑ የትምህርት አይነቶች የትኞቹ ናቸው? ሌላው እንግዲህ ህዝብ ስንል ብዙ ጊዜ የሚገለጸው በቁጥር ነው አይደለ? በዳታ ነው። ስለዚህ የስነ ህዝብ የመረጃ ምንጮች ምንድን ናቸው? ዋት አር ዘ ሶርስ ኦፍ ፖፕሌሽን ዳታ፣ ዋት አር ዘ ሶርስስ ኦፍ ፖፕሌሽን ዳታ፣ የፖፕሌሽን ዳታ ወይም የስነ ህዝብ የመረጃ ምንጮች ምንድን ናቸው የሚሉ 3 ነጥቦችን እንደ መግቢያ እናነሳለን። እንግዲህ ፖፕሌሽን ምንድን ነው የሚለውን እናንሳ። ፖፕሌሽን ስንል ምን ማለት ነው? ይህ ፖፕሌሽን የሚለውን ቃል ለብዙ ነገር እንጠቀማለን። ለምሳሌ አኒማል ፖፕሌሽን እንላለን አለ፣ አኒማል ፖፕሌሽን እንላለን። ፕላንት ፖፕሌሽን እንላለን፣ ፕላንት ፖፕሌሽን እንላለን። ሂውማን ፖፕሌሽን እንላለን፣ ሂውማን ፖፕሌሽን። እዚህ ጋር ግን ፖፕሌሽን ስንል የትኛውን ነው ሪፈር የሚያደርገው የሚለው በግልጽ መታወቅ አለበት። ሂር ዌን ሳይ ፖፕሌሽን ዊ ሪፈርስ ቱ ሂውማን ፖፕሌሽን። እንደምታውቁት አኒማል ፖፕሌሽን፣ ፕላንት ፖፕሌሽን
ዲፋይን የሚደረጉ ኢንተርምስ ኦፍ ስፒሽስ ነው። ኢንተርምስ ኦፍ ስፒሽስ ነው። ዌን ሴ አኒማል ፖፑሌሽን ኤ ግሩፕ ኦፍ ስፒሽስ ኦፍ አኒማልስ ዳት ኮንፋይን ኢን ጊቭን ኤሪያ ማለት ነው። ወይም ኢን ጊቭን ሃቢታት በአንድ መኖሪያ አካባቢ የሚኖሩ ስፒሽስ ኦፍ አኒማልስ ፖፑሌሽን ይባላሉ። ፕላንትም እንዲሁ ተመሳይ ነው። ነገር ግን እኛ የሰው ልጆች ቢኮዝ ዊ ሃቭ ሲንግል ስፒሽስ አንድ ስፒሽስ ስላለን ሂማን ፖፑሌሽን ዲፋይን የሚደረገው ኢንተርምስ ኦፍ ነምበር ነው። ኢንተርምስ ኦፍ ነምበር። ስለዚህ እዚህ ጋር ፖፑሌሽን ስንል ሂማን ፖፑሌሽን ነው ካል ሂማን ፖፑሌሽን ደግሞ ዲፋይን የሚደረገው ኢንተርምስ ኦፍ ነምበር ከሆነ ፖፑሌሽን የሚለው ቃል ምንን ነው የሚያመለክተው ማለት ነው? the number of people live in a defined geographical area ይሆናል ማለት። ስለዚህ እዚህ ጋር ፖፑሌሽን ስንል it refers the number of people live in a defined geographical area በአንድ በተወሰነ አካባቢ ይሄ ጂኦግራፊካል ዲፋይንድ ጂኦግራፊካል ኤሪያ ክልል ሊሆን ይችላል፣ አገር ሊሆን ይችላል፣ አህጉር ሊሆን ይችላል። ስለዚህ ኢን ዲፋይንድ ጂኦግራፊካል ኤሪያ ስንል ኢን ዲፋይንድ ሪጅን፣ ኢን ዲፋይንድ ካንትሪ፣ ኢን ዲፋይንድ ኮንቲኔንት የሚኖር ነምበር ኦፍ ፒፕል ምን ይባላል ማለት ነው? ፖፑሌሽን። ስለዚህ እዚህ ጋር ፖፑሌሽን ስንል መያዝ ያለባቸው ሂማን ፖፑሌሽን ማለታችን ነው። ስለዚህ ሂማን ፖፑሌሽን ስንል the number of people live in a defined geographical area ማለት ነው። and population it is always it is one of the content of study in geography ከሚያጠናቸው ኮንተንቶች አንዱ ሂማን ፖፑሌሽን ወይም ደግሞ ፖፑሌሽን ነው። ሌላው እዚህ ጋር ማንሳት ያለብን እና ማወቅ ያለባችሁ ምናልባት ቢጠየቅ ዲሲፕሊንስ ዛት ስተዲስ አባውት ፖፑሌሽን ዲሲፕሊንስ ዛት ስተዲስ አባውት ፖፑሌሽን ስለ ህዝብ የሚያጠኑ እንግዲህ ፖፑሌሽን ምንድን ነው? ፖፑሌሽን ስንል ማህበራዊ ሳይንስ ውስጥ ነው የሚካተተው። ስለዚህ ስለ ፖፑሌሽን የሚያጠኑ ዲሲፕሊንስ ስንል እነዚህ ሂውማን ሳይንስስ ወይም ደግሞ ሶሻል ሳይንስስ ዛት ስተዲስ አባውት ፖፑሌሽን ማለታችን ነው። ሶሻል ሳይንስስ ዛት ስተዲስ አባውት ፖፑሌሽን። እንግዲህ እነዚህ ሶሻል ሳይንስ ከምንላቸው ስለ ስነ ህዝብ የሚያጠኑ በቀጥታም ይሁን በተዘዋዋሪ ስለ ስነ ህዝብ የሚያጠኑ ዲሲፕሊንስ የሚከተሉት ናቸው። አንደኛ ዲሞግራፊ ወይም በሌላ አባባል ምን ይባላል? ፖፑሌሽን ስተዲ ወይም ዩ ካን ሴይ ፖፑሌሽን ጂኦግራፊ ማለት ትችላላችሁ። ፖፑሌሽን ጂኦግራፊ ኦፍኮርስ ዲሞግራፊ እና ፖፑሌሽን ጂኦግራፊ ትንሽ የሚለያዩ ነገሮች ናቸው፣ ግን ተቀራራቢ ስለሆኑ ወይም ደግሞ ፖፑሌሽን ጂኦግራፊ ጋር የሚቀራረበው ዲሞግራፊ ስለሆነ አብረን ማየት እንችላለን። ሌላው ስለ ፖፑሌሽን የሚያጠነው ኢኮኖሚክስ፣ ሂስትሪ፣ ፖለቲካል ሳይንስ፣ ሶሺዮሎጂ እና የመሳሰሉት ናቸው። ነገር ግን ካየናቸው ብራንችስ ኦፍ ሂውማን ጂኦግራፊ ሞር ከጂኦግራፊ ጋር ሪሌት የሚሆነው ስለ ስነ ህዝብ የሚያጠናው ምንድን ነው ማለት ነው? ፖፑሌሽን ጂኦግራፊ ነው። ፖፑሌሽን ጂኦግራፊ ኤ ብራንች ኦፍ ሂውማን ጂኦግራፊ ዛት ስተዲስ አባውት ፖፑሌሽን ኢን ጀነራል። እንግዲህ ፖፑሌሽን ስንል ሳይዝ አለ፣ ግሮዝ ሬት አለ፣ ኮምፖነንትስ፣ ዲስትሪቢዩሽን እና የመሳሰሉ ነገሮችን ስለ ስነ ህዝብ ወይም ደግሞ ከስነ ህዝብ ጋር የተገናኙ ፋክቶችን የሚያጠና ብራንች ኦፍ ሂውማን ጂኦግራፊ ፖፑሌሽን ጂኦግራፊ ነው። ሌላው እዚህ ጋር ማንሳት ያለብን ሶርስ ኦፍ ፖፑሌሽን ዳታ ነው። ሶርስስ ኦፍ ፖፑሌሽን ዳታ ስለ አንድ ህዝብ
የመረጃ ምንጭ ሊሆን የሚችለው ምንድን ነው? ወይም ደግሞ ስለ ህዝብ መረጃ የምናገኝባቸው የመረጃ ምንጮች ምንድን ናቸው? እንግዲህ በዓለም ላይ ጥቅም ላይ የሚውሉ 3 የስነ ህዝብ የመረጃ ምንጮች አሉ። there are 3 main source of population data. there are 3 main source of population data. የስነ ህዝብ የመረጃ ምንጭ ሊገኝ የሚችለው ከነዚህ 3 ምንጮች ነው። አንደኛ ህዝብና ቤት ቆጠራ የምንለው ፖፑሌሽን ሴንሰስ። ሁለተኛ የናሙና ጥናት የምንለው ይሄ ህዝብና ቤት ቆጠራ ማለት ነው። ህዝብና ቤት ቆጠራ አንዳንድ ሀገራት በየ5 ዓመቱ ያደርጋሉ፣ አንዳንድ ሀገራት በየ10 ዓመቱ ያደርጋሉ። ለምሳሌ ኢትዮጵያ በየ10 ዓመቱ ህዝብና ቤት ቆጠራ ከሚያደርጉት ሀገራት ውስጥ ትመደባለች። ሁለተኛው ይሄ የናሙና ጥናት የምንለው ነው፣ ሳምፕል ሰርቬይ። ሶስተኛው የወሳኝ ኩነት ምዝገባ፣ ይሄ በየቀኑ ሰው ሲወለድ፣ ሰው ሲሞት፣ ጋብቻ ሲፈጽም፣ ፍቺ ሲፈጽም፣ ልጆችን አዶፕት ሲያደርግ፣ ከሀገር ሲወጣ ወይም ወደ ሀገር ሲገባ የሚመዘገብበት ስርዓት የወሳኝ ኩነት ምዝገባ የምንለው ይሄ በእንግሊዝኛው ቫይታል ሬጂስትሬሽን የምንለው ማለት ነው። ቫይታል ሬጂስትሬሽን። ስለዚህ ስለ አንድ ህዝብ መረጃ አንድ ሰው ቢፈልግ ሊያገኝ የሚችለው ከነዚህ 3 ምንጮች ነው። እነዚህን ምንጮች የተማራችሁት ግሬድ 9 ዩኒት 3 ነው። ግሬድ 9 ዩኒት 3 ነው። ስለዚህ እያንዳንዳቸውን እንመልከት። ፖፑሌሽን ሴንሰስ ምንድን ነው? ሳምፕል ሰርቬይ ምንድን ነው? ቫይታል ሬጂስትሬሽን ምንድን ነው? ፖፑሌሽን ሴንሰስ ከሳምፕል ሰርቬይ፣ ሳምፕል ሰርቬይን ከቫይታል ሬጂስትሬሽን የሚለየው ምንድን ነው? ፖፑሌሽን ሴንሰስ የሚያካሂደው ማን ነው? ሳምፕል ሰርቬይ የሚያካሂደው ማን ነው? ቫይታል ሬጂስትሬሽን ወይም የወሳኝ ኩነት ምዝገባን የሚፈጽመው ማን ነው? የሚሉ ሀሳቦችን እናንሳ። አንደኛ ፖፑሌሽን ሴንሰስ ህዝብና ቤት ቆጠራ። ህዝብና ቤት ቆጠራ ወይም ደግሞ ፖፑሌሽን ሴንሰስ ምንድን ነው? ማን ነው ማከናወን ያለበት? ፖፑሌሽን ሴንሰስን ከሌሎች የመረጃ ምንጮች የሚለዩት ባህሪያት ምንድን ናቸው የሚለውን ማወቅ አለባችሁ። በየዓመቱ አንዳንድ ጥያቄ አይቀርም ከዚህ። አሁን እነዚህን ሀሳቦች በደንብ ከለያችሁ በየትኛውም መልኩ ጥያቄ ቢመጣ በቀላሉ መመለስ ትችላላችሁ ማለት ነው። ስለዚህ ህዝብና ቤት ቆጠራ ወይም ሳምፕል ሰርቬይ ፖፑሌሽን ሴንሰስ፣ ህዝብና ቤት ቆጠራ ወይም ፖፑሌሽን ሴንሰስ ስንል ምን ማለት ነው የሚለውን እንመልከት። ዋት ኢዝ ፖፑሌሽን ሴንሰስ? ህዝብና ቤት ቆጠራ ምንድን ነው? ፖፑሌሽን ሴንሰስ ምንድን ነው የሚለውን ስንመለከት ፖፑሌሽን ሴንሰስ ሚንስ the total process of collecting, analyzing, compiling, and publishing demographic, economic, and social data of all person in a country or a defined territory at a specified time ማለት ነው። በአንድ ሀገር ስለሚኖር ሁሉም ሰው ስነ ህዝባዊ፣ ኢኮኖሚያዊና ማህበራዊ መረጃን የምንሰበስብበት፣ የምንተነትንበት፣ የምናጠናቅርበትና ፐብሊሽ የምናደርግበት መንገድ ሴንሰስ ይባላል። ስለዚህ ሴንሰስ ኢዝ the total process of collecting ወይም ሬጂስተሪንግ ማለት ይችላላችሁ፣ አናላይዚንግ፣ ኮምፓይሊንግ ኤንድ ፐብሊሽንግ ዲሞግራፊክ
ዲሞግራፊክ ኢኮኖሚክ ኤንድ ሶሻል ዳታ of all persons in a country ወይም in a defined geographical area at a specified time አሁን እዚህ ውስጥ ያሉ ሀሳቦች በጣም ብዙ ናቸው። ሴንሰስ ሁሉንም ህዝብ ያካተተ የስነ ህዝብ መረጃ ነው። include all persons live in the defined country or geographical area። ሴንሰስ ፔሪዮዲክ ነው ወይ ደግሞ የሚከናወነው at a specified time ነው። ያ ማለት per every 5 years ሊሆን ይችላል፣ per every 10 years ሊሆን ይችላል። በየ10 ዓመቱ ወይም በየ5 ዓመቱ በተወሰኑ ቀናት፣ ምናልባት በሳምንት ወይም በ2 ሳምንታት እንደ ሁኔታው፣ ምናልባት በአንድ ወር ውስጥ ኦፍኮርስ አንድ ወር የሚከናወን አይደለም። ብዙ ጊዜ በሳምንታት ውስጥ ወይም ደግሞ በተወሰኑ ቀናት ውስጥ እንዲያልቅ ተደርጎ የሚደረግ ህዝብና ቤት ቆጠራ ነው። ምክንያቱም አንድ ወር ቢሰጥ፣ ለምሳሌ አንድ ወር ቢሰጥ ከአንድ ወር በኋላ የሚቆጠርበት አካባቢ ላይ እና ከአንድ ወር በፊት ላይ የተቆጠረው አካባቢ ላይ ያለው የስነ ህዝብ የመረጃ ምንጭ እኩል አይሆንም ወይም ደግሞ ተመሳሳይ አይሆንም። ምክንያቱም ከአንድ ወር በፊት የተቆጠረው ላይ የሞቱ ሰዎች ተቀንሰዋል፣ አዲስ የተወለዱ ልጆች ደግሞ ተጨምረዋል። ስለዚህ የሞቱት ተቆጥረዋል፣ አዲስ የተወለዱት ደግሞ ላይቆጠሩ ይችላሉ። ስለዚህ በተወሰኑ ቀናት ሁሉንም ህዝብ ባካተተ መልኩ ማህበራዊ፣ ስነ ህዝባዊና ኢኮኖሚያዊ መረጃ የሚሰበሰብበት፣ የሚተነተንበት፣ የሚጠናቀርበትና የሚታተምበት ሂደት ወይም ፕሮሰስ ሴንሰስ ይባላል። ስለዚህ ሴንሰስ ስንል ሁሉንም ህዝብ ባካተተ በአንድ ሀገር ውስጥ በተወሰነ ጊዜ አት ስፔሲፋይድ ታይም መረጃ የምንሰበስብበት መንገድ ወይም ደግሞ ሂደት ነው። ሴንሰስን ማን ነው የሚያከናውነው የሚለውን እናንሳ። ሴንሰስን ማከናወን የፌዴራል መንግስት ወይም ደግሞ የማዕከላዊ መንግስት ስልጣን ነው። ኮንዳክቲንግ ሴንሰስ ኢዝ ዘ አውቶሪቲ ኦፍ ዘ ሴንትራል ገቨርንመንት። ክልሎች፣ ወረዳዎች፣ ዞኖች ህዝብና ቤት ቆጠራ ማከናወን አይችሉም። በፌዴራል መንግስቱ ፕሮግራም፣ በፌዴራል መንግስቱ በጀት፣ የፌዴራል መንግስቱ በሚያሰማራው የሰው ኃይል፣ በፌዴራል መንግስቱ ቁጥጥር የሚከናወን ነው። ስለዚህ ሴንሰስን ማድረግ የማን ስልጣን ነው ካል የፌዴራል መንግስት ወይም የሴንትራል ገቨርንመንት ስልጣን ነው። ኮንዳክቲንግ ሴንሰስ ኢዝ the authority of the central ወይም በእኛ አባባል ፌዴራል ገቨርንመንት ነው። የማዕከላዊ መንግስት ወይም ደግሞ የፌዴራል ዋና ሀገሪቱን የሚያስተዳድራት መንግስት ስልጣን ነው። ክልሎች ሴንሰስ ማድረግ አይችሉም። ወረዳዎች ወይም ዞኖች ሴንሰስ ማድረግ አይችሉም። በፕሮግራም የማዕከላዊ መንግስቱ ወይም የፌዴራል መንግስቱ የሚያስፈጽመው የህዝብና ቤት ቆጠራ ሂደት ነው። አለቀ። ሌላው ሴንሰስን ከሌሎቹ የመረጃ ምንጮች ልዩ የሚያደርጉት ባህሪያት አሉት። ስለዚህ ሴንሰስን ከሌሎች ከሳምፕል ሰርቬይ፣ ከቫይታል ሬጅስትሬሽን ልዩ የሚያደርገው ምንድን ነው የሚለውን ስንመለከት ሜይን ፊቸርስ ኦፍ ሴንሰስ ያ ማለት ፊቸርስ ዳት ሜክ ሴንሰስ ዩኒክ ወይም ዲፍረንት ፍሮም አዘር ሶርስ ኦፍ ፖፑሌሽን ዳታ። ከሌሎቹ የስነ ህዝብ መረጃ ምንጮች ሴንሰስን ልዩ የሚያደርገው ምንድን ነው የሚለውን ስንመለከት የሚከተሉትን ማንሳት እንችላለን። አንደኛ፣ ሴንሰስ ገቨርንመንት ስፖንሰርሺፕ ነው። ገቨርንመንት ስፖንሰርሺፕ ነው ስንል ሁሉንም
ከስፖንሰር ፋይናንስ ከማድረግ ጀምሮ ሁሉንም የሚቆጣጠረው የፌዴራል ገቨርንመንት ወይም የሴንትራል ገቨርንመንት ነው። ስለዚህ ሴንሰስ ኢዝ ገቨርንመንት ስፖንሰርሺፕ ኢት ኢዝ the authority of the federal government or the central government even to finance, to monitor and to conduct census. ሴንሰስን ሞኒተር ማድረግ፣ መቆጣጠር፣ መፈጸም፣ ፋይናንስ ማድረግ የማን ስራ ነው? የማዕከላዊ መንግስት ነው። ለምሳሌ ሳምፕል ሰርቬይን ብንመለከት ሳምፕል ሰርቬይ ብዙ ጊዜ የሚያደርገው የዩናይትድ ኔሽን ነው። ዩናይትድ ኔሽን ፖፑሌሽን ሪፈረንስ ቢሮ በተለይ ህዝብና ቤት ቆጠራ ማድረግ ላልቻሉ ሀገራት የህዝባቸውን ቁጥር ስቲሜት ለማድረግ ሳምፕል ጥናቶችን ያደርጋል። ኦፍኮርስ ሳምፕል ሰርቬይ መንግስትም ሊያደርግ ይችላል አስፈላጊ ከሆነ ማለት ነው። ሌሎች አካላት፣ ድርጅቶች፣ ኤንጂኦዎች ሳምፕል ሰርቬይ ሊያደርጉ ይችላሉ፣ ይፈቀድላቸዋል እንደ ስራቸው ወይም ደግሞ እንደ ኦብጀክቲቫቸው። ነገር ግን ህዝብና ቤት ቆጠራ ማድረግ የማዕከላዊ መንግስት ስልጣንና ኃላፊነት ነው። ፋይናንስ ማድረግ፣ ሞኒተር ማድረግ፣ ኮንዳክት ማድረግ የማዕከላዊ መንግስት ወይም የሴንትራል ገቨርንመንት ወይም የፌዴራል ገቨርንመንት ስልጣን ነው። ስለዚህ ሴንሰስም ከሌሎቹ የሚለየው ገቨርንመንት ስፖንሰርሺፕ ነው። ሌላው ሴንሰስ ዲፋይንድ ቴሪቴሪ ውስጥ የሚከናወን ነው። ያ ማለት በሀገር ውስጥ እንደ ሀገር ካሰብን በመላ ኢትዮጵያ ለምሳሌ በኢትዮጵያ ህዝብና ቤት ቆጠራ ሲደረግ በመላው ኢትዮጵያ አት ዘ ሴም ታይም ነው። መንግስት በሚያስተዳድረው የኢትዮጵያ ግዛት የድንበር ወሰን ሙሉ ዙሪያ ባለው ክልል ይከናወናል። ስለዚህ ምንድነው ሴንሰስ ከሌሎች የስነ ህዝብ የመረጃ ምንጮች ልዩ የሚያደርገው ዲፋይንድ ቴሪቴሪ ነው። ዲፋይንድ ቴሪቴሪ ስንል ምን ማለት ነው? ዲፋይንድ ቴሪቴሪ ሴንሰስ ሪፈርስ ቱ ስፔሲፋይድ ጂኦግራፊካል ዩኒት ሰች አስ ስቴት፣ ካንትሪ ኦር ፕሮቫንስ። ያ ማለት በእያንዳንዱ ባውንደሪ ዲማርኬሽን ውስጥ ባለው ክልል ባለው የሀገሪቱ ግዛት ሁሉ ሴንሰስ ይከናወናል። ሌላው ሴንሰስ ዓለም አቀፋዊ ነው። ሴንሰስ ዓለም አቀፋዊ ነው። ያ ማለት ዓለም አቀፋዊ ነው ወይም ደግሞ ዩኒቨርሳል ነው ስንል በሌላ አባባል ሴንሰስ ሁሉንም ህዝብ አካታች ነው ማለት ነው። ሴንሰስ አካታች ነው። አሁን ሳምፕል ሰርቬይ ሳምፕል ነው የምንወስደው። ቫይታል ሬጅስትሬሽን እንደሆነ ነው እንግዲህ የተወለደ ወይም የሞተ ወይም የተጋባ ወይም የተፋታ ወይም ደግሞ ከሀገር የተሰደደ ወይም ደግሞ በስደት ወደ ሀገር የገባ ብቻ ነው እንግዲህ በቫይታል ሬጅስትሬሽን የሚመዘገበው። ሌላው ህዝብ አይመዘገብም ማለት ነው በቫይታል ሬጅስትሬሽን። እንደዚህን ሁነቶች ስለሆነ ቫይታል ሬጅስትሬሽን ሳምፕል ሰርቬይም ሳምፕል ነው የምንወስደው። ለምሳሌ በአንድ ክልል ውስጥ 20 ወረዳዎች ቢኖሩ 10ሩን ወረዳ ብቻ ወስድን ሌላውን ከነሱ የተነሳ እስቲሜት እናደርጋለን ማለት ነው እንጂ ሁሉንም ወረዳዎች ካውንት አናደርግም። ስለዚህ ሴንሰስ ዩኒቨርሳል ነው። ዩኒቨርሳሊቲ ያ ማለት ኢት ኢንክሉድ ኦል ፒፕል ሁሉንም ህዝብ ያካታል። ኢንክሉድ ኦል ፒፕል። በስነ ህዝብና ቤት ቆጠራ የማይቆጠረው የሞተና በሆድ ያለ ጽንስ ብቻ ነው። የሞተ ማለት በህይወት የሌለና በሆድ ውስጥ ያለ ጽንስ ወይም ያልተወለደ ልጅ እንጂ በህይወት ያለ ሴንሰስ ሊደረግ እንደ ዛሬ ለምሳሌ ሰኞ ሊደረግ እሁድ ማታ ቢወለድ ወይም ደግሞ ሰኞ ጠዋት ቢወለድ እና ከተወለደ በኋላ ልጁ ወደዛ ቤት ህዝብና ቤት ቆጠራ ሊደረግ ቢሄድ ያ ልጅ ይቆጠራል። ምክንያቱም ኦልሬዲ በህይወት አለ። ስለዚህ በሆድ ካለ ጽንስና ከሞተ ሰው በቀር ሁሉም ሰው ሴንሰስ ወይም ህዝብና ቤት ቆጠራ ውስጥ ይካተታል። ስለዚህ ሴንሰስ ከሌሎቹ የሚለየው ዩኒቨርሳል ነው ወይም ደግሞ አካታች ነው። ዊዝን ዳት ስፔሲፋይድ ዴይ በህይወት ያለ ሁሉ ይቆጠራል። ሌላው ሴንሰስ አት ዘ ሴም ታይም የሚደረግ ቆጠራ ነው። ይህ ሳይመልታኔስ ነው። ሳይመልታኒቲ የምንለው ማለት ነው። ሳይመልታኒቲ ያ ማለት አት ዘ ሴም ታይም ዊዝን ዳት ዲፋይንድ ቴሪቶሪ ይደረጋል። ለምሳሌ እንግዲህ የኢትዮጵያን ኮርነርስ ብንመለከት
እንግዲህ ሞስት ኖርዘርን ቲፕ አዲግራት ነው አይደል? ሞስት ሳውዘርን ቲፕ ሞያሌ፣ ሞስት ኢስተርን ቲፕ ኦጋዴን፣ ሞስት ዌስተርን ቲፕ የኢትዮጵያን ብናነሳ አኮቦ ነው። እነዚህ ጠረፍ ቦታዎች ላይ አዲስ አበባ ላይ 1 ሰዓት የሚጀመር ከሆነ ህዝብና ቤት ቆጠራ እነሱም ጋር 1 ሰዓት ይጀመራል። ምክንያቱም እዛም ህዝብና ቤት ሊቆጥር አሳይን የተደረገ ባለሙያ ስላለ ማለት ነው። ስለዚህ አት ዘ ሴም ታይም ወይም ደግሞ ሳይመልታኔስሊ የሚደረግ ህዝብ ቆጠራ ነው። ስለዚህ ከሌሎች የመረጃ ምንጮች ሴንሰስን ይሄ ይለየዋል ማለት ነው። ሌላው በሴንሰስ መረጃ የምንወስደው በግለሰብ ነው። ያ ማለት እኔ እንደ እኔ ብቻ ነው የምቆጠረው ወይም ደግሞ የእኔ መረጃ ለብቻ ነው የሚሰነደው። ስለዚህ ሴንሰስ ከሌሎቹ ልዩ የሚያደርገው ምንድን ነው? ኢንዲቪዥዋል ዩኒት ነው። ኢንዲቪዥዋል ዩኒትስ ያ ማለት ግለሰቦች እንደ ግለሰብ ነው የሚቆጠሩት። በቤተሰብ ውስጥ 5 ቤተሰብ ቢኖር ሌትሰይ ፋዘር አለ፣ ማዘር፣ ከዛ ልጆች አሉ ችልድረን አሁን ለምሳሌ 5 ቢሆኑ 3 ልጆች አሉ ማለት ነው። ሌትሰይ ከ3ቱ 1 ፊሜል ወይም ደግሞ 2 ሜል ቢሆኑ ሴቷ ለብቻ ነው፣ 2 ወንዶች እንደ ግለሰብ ለየብቻ ነው የሚቆጠሩት። ምክንያቱም ሴንሰስ ላይ ኢንዲቪዥዋል ዩኒት የሆነበት ምክንያት ምንድን ነው? መረጃ ስንሞላ የእያንዳንዱ ሰው መረጃ ይለያል። አሁን ለምሳሌ እኔ እድሜ ከወንድሜ ይለያል፣ የትምህርት ደረጃ ከወንድሜ ይለያል፣ የጋብቻ ሁኔታ ወይም ደግሞ ሌላ ከኔ የሚሰበሰብ መረጃ ካለ ከወንድሜ ከእህቴ ከአባቴ ከእናቴ ስለሚለይ መረጃው በግለሰብ ደረጃ ነው የሚሰበሰበው። ስለዚህ ሴንሰስን ከሌሎቹ የስነ መረጃ ምንጮች ልዩ የሚያደርገው ሴንሰስ ኢንዲቪዥዋል ዩኒት ነው። ሌላው ባህሪው ምንድን ነው? ሴንሰስ ፔሪዮዲክ ነው ወይም ፔሪዮዲሲቲ። ያ ማለት አት ሬጉላር ታይም ኢንተርቫል ነው የሚደረገው። ሜይ ቢ ኤቭሪ 5 years ሊሆን ይችላል ወይም ኤቭሪ 10 years። ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ፣ እስራኤል እና የመሳሰሉ ሀገራት በየ5 ዓመቱ ያደርጋሉ። ለምሳሌ ኢትዮጵያ በየ10 ዓመቱ ታደርጋለች። ለምሳሌ የመጀመሪያውን ኢትዮጵያ ያደረገችው በ1984 ነው። ሁለተኛውን ያደረገችው እንደ ፈረንጆች ነው ማወራው ወይም በእኛ አቆጣጠር በ1976 ማለት ነው። ሁለተኛውን ያደረገችው በ1994 ነው። አሁን በእነዚህ መካከል ያለው የጊዜ ልዩነት ስንት ነው? 10 ዓመት ነው። ኦፍኮርስ ሶስተኛውን እስካሁን ኢትዮጵያ በታሪክ 3 ዘመናዊ ህዝብና ቤት ቆጠራዎችን አድርጋለች። ሶስተኛው በ2007 ነው። መደረግ የነበረበት መቼ ነው? በ2004 ነው። ምክንያቱም ኢትዮጵያ የምታደርገው በየ10 ዓመቱ ስለሆነ። ነገር ግን በወቅቱ በነበረው የፖለቲካ ችግር በ2004 ሳይደረግ ቀርቶ ከ3 ዓመት በኋላ በ2007 ወይም በእኛ አቆጣጠር በ1999 አድርጋለች ሶስተኛውን ዘሰርድ ሴንሰስ፣ ያ ማለት ህዝብና ቤት ቆጠራ። ከዛ በኋላ ግን ላለፉት ስንት ዓመታት ማለት ነው 17 ዓመታት አላደረገችም። ለምን? እንግዲህ ይህንን እንኳን ብናነሳ መቼ መደረግ ነበረበት? በ2019 እንደ ፈረንጆች ማለት ነው። አይሚን በ2017 እንደ ፈረንጆች መደረግ ነበረበት፣ ወይም በእኛ አቆጣጠር ከወሰንነው በ2009 መደረግ ነበረበት። ግን አልተደረገም። ለምን አልተደረገም? ሀገሪቱ ላይ ባለው ችግር ምክንያት። አሁን በዚህ ጊዜ ዩናይትድ ኔሽን ምን ያደርጋል? ሳምፕል ሰርቬይ ያደርጋል። አሁን የኢትዮጵያ ህዝብ 130 ምናምን ሚሊዮን ይሆናል ተብሎ ግምት ይሰጣል አይደል? ይሄ ግምት ከየት ነው የመጣው? ዝም ብሎ አይደለም የሚወራው። ኢት ኢዝ ቴክን ፍሮም ዘ ሳምፕል ሰርቬይ ኦፍ ዩናይትድ ኔሽን። ስለዚህ ሴንሳስን ከሌሎቹ ልዩ የሚያደርገው ፔሪዮዲክ ነው። ኤቭሪ 5 years ከሆነ እንደ የሀገሩ ሁኔታ ኤቭሪ 5 years ነው። ኤቭሪ 10 years ከሆነ ኤቭሪ 10 years ነው። ሌላኛው ሴንሰስን ከሌሎቹ መረጃዎች ልዩ የሚያደርገው ኤክስፔንሲቭ ነው። ኤክስፔንሲቭነስ በጣም ውድ ነው። ኢት ኒድስ ላርጅ ሳም ኦፍ መኒ፣ በጣም ከፍተኛ ገንዘብ ይፈልጋል። ለዛም ነው ሴንሰስ ገቨርንመንት ስፖንሰርሺፕ ነው ያለው። ምክንያቱም በመንግስት ካልሆነ ህዝብና ቤት ቆጠራ ቢሊየን ብር በጣም ብዙ ቢሊየን ብሮች ይፈልጋል። ቢሊየንስ በጣም ብዙ ቢሊየን ብሮች እንግዲህ በተወሰኑ 3 ወይም 5 ወይም ደግሞ 1 ሳምንት ባልበለጠ ጊዜ ውስጥ በመላ ሀገሪቱ ህዝብና ቤት ቆጠራ ሲደረግ የሚሰማራውን የሰው ኃይል
ስናስበው በጣም ብዙ ህዝብ በመቶ ሺዎች የሚቆጠር ህዝብ ነው የሚሰማራው። ምክንያቱም በየቀበሌው በየወረዳው በየዞኑ ሲሰራጭ በጣም ከፍተኛ ቁጥር ያለው ህዝብ ነው። እንግዲህ ለዚህ ሁሉ የሚሆን ሪሶርስ ገንዘብ በጣም ከፍተኛ በጀት ይፈልጋል። ለዛ ነው ኤክስፔንሲቭ ስለሆነ ብዙ ጊዜ ስፖንሰር የሚደረገው በገቨርንመንት ነው። ገቨርንመንትም እንግዲህ ብዙ ጊዜ ከራሱ ኪስ አይደለም፣ ከለጋሽ አገራት፣ ከድርጅቶች፣ ከኢቨን ከዩናይትድ ኔሽን ለዚህ ፕሮግራም ተብሎ የሚለቀቅ ፈንድ የሚለቀቅ በጀት ሰብስቦ ነው እንጂ መንግስት ራሱ ከዓመታዊ በጀቱ አውጥቶ የሚያደርገው ነገር አይደለም። ስለዚህ በጣም ውድ ነው። በዚህ ሴንሰስ ከሌሎቹ የመረጃ ምንጮች ይለያል። ሁለተኛው ሳምፕል ሰርቬይ ነው። ሳምፕል ሰርቬይ እንግዲህ ሳምፕል ሰርቬይ እና ሴንሰስ ምንድነው የሚለያቸው? ሴንሰስ ስንል ኢት ኢዝ ኢንክሉሲቭ ነው፣ ሁሉንም ሰው ነው የሚያካትተው። ምንድነው ዩኒቨርሳሊቲ አለው። ያ ማለት ኢት ኢንክሉድስ ኢች ኤንድ ኤቭሪ ሲቲዝን አት ኢንዲቪዥዋል ሌቭል ኢች ኤንድ ኤቭሪ ሲቲዝን ያካትታል። ሳምፕል ሰርቬይ ግን ኢት ኮንሲደርስ ኦንሊ ሳምፕልስ ኦፍ ኤ ፖፕሌሽን ሳምፕልስ ኦፍ ኤ ፖፕሌሽን ዜን ከዚህ ሳምፕል ምን ያደርጋል? ኢስቲሜሽን ይሰራል። ብዙ ጊዜ ሳምፕል ሰርቬይ የሚያደርገው ዩናይትድ ኔሽን ነው። የዩናይትድ ኔሽን ፖፑሌሽን ሪፈረንስ ቢሮ የሚባለው ወይም የስነ ህዝብ የመረጃ ክፍል ሴንሰስ ያከናውናል። ስለዚህ ሳምፕል ሰርቬይ በአብዛኛው ጊዜ በዩናይትድ ኔሽን የሚደረግ ነው። ኮንሲደር የሚያደርገው ሳምፕልስ ኦፍ የፖፑሌሽን ነው። ኤንድ ሳምፕል ሰርቬይ መቼ ይደረጋል ካል ኢንቢቲዩን ቱ ሴንሰስስ በሁለት የህዝብና ቤት ቆጠራዎች መካከል ወይም ደግሞ ዌን ካንትሪስ ፌል ቱ ኮንዳክት ሴንሰስ ዌን ካንትሪስ ፌል ቱ ኮንዳክት ሴንሰስ ማድረግ ሲያቅታቸው፣ አሁን ለምሳሌ የዩናይትድ ኔሽን በየጊዜው ሳምፕል ሰርቬይ ያደርጋል ኢትዮጵያ ውስጥ የህዝቡን ቁጥር ስቲሜት ለማድረግ። ለምን እንግዲህ ላለፉት 19 ወይም 17 ምናምን ዓመታት የኢትዮጵያ መንግስት ሴንሰስ ማድረግ አልቻለም ባለበት የፖለቲካ የጸጥታ የምናምን ችግር። ምክንያቱም እያንዳንዱን ቤት ሂዶ የሚቆጥር ሰው ለመመደብ የጸጥታው ጉዳይ የደህንነቱ ጉዳይ የተረጋገጠ መሆን አለበት። አገሪቱ እዚያ ሁኔታ ውስጥ ስላይደለች የኢትዮጵያ መንግስት ከሶስተኛው ህዝብና ቤት ቆጠራ እንግዲህ በእኛ አቆጣጠር ከ1999 በኋላ ወይም ከፈረንጆች 2007 በኋላ ኢትዮጵያ ውስጥ ህዝብና ቤት ቆጠራ አልተደረገም። መደረግ ከነበረበት በጣም በብዙ እንግዲህ ኦልሞስት አራተኛው ነው ማድረግ ያልቻልነው። ኦልሞስት የአምስተኛው ጊዜ እየቀረበ ነው ማለት ነው። አራተኛውን ሳናከናውን የአምስተኛው ጊዜ እየቀረበ ነው። ስለዚህ ሳምፕል ሰርቬይ ከሴንሰስ ጋር ስናነጻጽረው ሳምፕል ፖፕሌሽን ኮንሲደር ስለሚያደርግ ሞር ዲቴይል ኢንፎርሜሽን ይሰጠናል። ጊቭስ ሞር ዲቴይል ኢንፎርሜሽን ዲቴይል የሆነ መረጃ ማግኘት የምንችለው ከሴንሰስ ይልቅ ከሳምፕል ሰርቬይ ነው። ምክንያቱም ኮንሲደር የሚያደርገው ጥቂት ሳምፕሎችን ስለሆነ ከነዛ ሳምፕሎች ዲቴይል መረጃ መሰብሰብ ይቻላል። ሴንሰስ ግን ሁሉንም ህዝብ ስለምናካትት ስለ እያንዳንዱ ሰው ዲቴይል መረጃ ማቅረብ አይቻልም። ኦፍኮርስ መረጃውን በግለሰብ ደረጃ እንሰበስባለን፣ ግን ሞር ዲቴይል ኢንፎርሜሽን የሚሰጠን ሳምፕል ሰርቬይ ነው። ሶስተኛው ቫይታል ሬጂስትሬሽን ነው። ሬጂስትሬሽን እዚህ ጋር ሌላው ማንሳት ያለብን ሳምፕል ሰርቬይ እንደ ሴንሰስ ፔሪዲክ አይደለም። ኢዝ ኖት ፔሪዲክ አስፈላጊ በሆነበት ጊዜ ይደረጋል ማለት ነው። በዚህ ጊዜ ይደረጋል፣ በዚህ ጊዜ አይደረግም የሚባል ነገር አይደለም። ቫይታል ሬጂስትሬሽን ይሄ የወሳኝ ኩነት ምዝገባ ምን ማለት ነው? የወሳኝ ኩነት ምዝገባ ያ ማለት ምን ማለት ነው? ኢት ኢዝ ሬጂስትሬሽን ኦፍ ዋት? ሬጂስትሬሽን ኦፍ በርዝ፣ ዴዝ፣ ሜሬጅ፣ ዳይቮርስ ኤንድ ሚግሬሽን።
ይሄ ዴይሊ የሚደረግ ምዝገባ ነው። ኮንዳክትድ ዴይሊ። ምክንያቱም ዴይሊ ውልደት አለ፣ ዴይሊ ሞት አለ። ኦፍኮርስ ሜሬጅ ሲዝናል ሊሆን ይችላል፣ ዳይቮርስ ሲዝናል ሊሆን ይችላል፣ ሚግሬሽን ሲዝናል ሊሆን ይችላል። ቢያንስ እነዚህ ሁለቱ በየቀኑ የሚፈጸሙ ነገሮች ስለሆኑ ቫይታል ሬጅስትሬሽን ዴይሊ ወይም ደግሞ እነዚህ ሁነቶች በሆኑ ቁጥር ሁሉ የሚመዘገብ ነው። ስለዚህ ቫይታል ሬጅስትሬሽን አጠቃላይ ህዝቡን ለማወቅ የህዝቡን ቁጥር ለማወቅ አይጠቅምም። በየቀኑ የሆኑ እነዚህ ወሳኝ የምንላቸው ኩነቶችን ወይ ደግሞ ቫይታል ኢቨንቶችን መመዝገብ ነው። ስለዚህ በየቀኑ ምን ያህል ልጅ ተወለደ፣ በየቀኑ ምን ያህል ሰው ሞተ፣ ምን ያህል ሰው ተጋባ፣ በየወሩ ሊሆን ይችላል፣ በየአመቱ ሊሆን ይችላል፣ ምን ያህል ፍቺ ተፈጸመ፣ ምን ያህል ስደት ተፈጸመ የሚለውን ይለካላል። ስለዚህ ቫይታል ሬጅስትሬሽን ከሌሎቹ ልዩ የሚያደርገው ምንድን ነው? ካኖት ጊቭ the total population number የህዝቡን አጠቃላይ ቁጥር እንድናቅ አያስችለንም። የዛሬውን በዚህ አበቃለሁ። በቀጣይ በክፍል 2 የዚሁ ምዕራፍ እና ተያያዥ ሪቪዥኖችን አቀርብላችኋለሁ። ስለነበረኝ ጊዜ ስላዳመጣችሁኝ ቴንኪዩ። ሲ ዩ